አንድ ንጉስ ነበር ይባላልና 4 ሚስቶች ነበር የነበረው። ያው ንጉስ ስለሆነ ብዙም አይገርመንም፣ የድሮ ነገስታት ብዙ ስለሚያገቡ ማለት ነው። እና ያ ንጉስ 4ቱንም ሚስቶቹን ያገባበት ምክንያት የተለያየ ነው። የመጀመሪያ ሚስቱን ያገባት ሺወዝ ያንግ በጣም የሚዋደዱት የእውነትን የሚወዳት ማለት በዘመናዊው አሁን ባለንበት ጄኔሬሽን ቋንቋ ብናወራው his first sweetheart ነው የሚባለው እንደዛ ማለት ነው። በጣም ነው የሚወዳት። አገባት። ንጉስ ሲሆን አይደለም ያገባት ራሱ መኳንንት ሆኖ ምናምን፣ ግን ኔክስት ኢን ላይን እንደሆነ አውቆ ከዛ ከነገሰ በኋላ ሁለተኛዋን ደግሞ አገባት። ሁለተኛዋን ያገባት በጣም አስተዋይ ናት። ኮንተምፕሌት ታደርጋለች ነገሮችን፣ ዲሲዥን ሜክ ለማድረግ ሺዝ ስማርት። ሶስተኛ ከዛ በኋላ ደግሞ ደገመ። ሶስተኛዋን ደግሞ ያገባት በጣም ቆንጆ ናት፣ ኤክስትሪምሊ ቆንጆ ናት፣ ከሁለቱ በላይ doesn't hurt ለአንዳንድ ኦኬዥኖችም ትሆናለች ተብላ እሷም አገባ። ከዛ አራተኛዋን ያገባት ደግሞ ማግባት እንደሚችል ለሌላው ሰው ለማሳየት ነው። ዙሪያው ላይ ያሉት ነገስታት 5-6 ነው የሚያገቡት። እኔ ለምን በ3 እገደባለሁ አለና አራተኛ ሚስት አገባና የሆነ ጊዜ ላይ አራቱንም እየኖሩ ታመመ ንጉሱ በጣም በጸና እና ኔክስት ኢን ላይን የሚሆን ልጅ ወልዷል። ግን ኦልቲሜትሊ ያው ልጆቹ ለንግስና እስኪደርሱ ድረስ ሚስቶቹ ናቸው አገሪቷን የሚመሩት። ከሚስቶች መካከል አንዱን ንግስት አድርጌ በቋሚነት መሾም እፈልጋለሁ መሪ እንዲሆኑ አለና ጥሯቸዋል። እና ግን የሆነ ቅድመ ሁኔታ አለኛል። ከዛ ቅድመ ሁኔታው ምንድን ነበር? አብሮኝ የሚሞት ሰው ነው የምፈልገው። በሽታዬን የሚጋራኝ ማለት አሁን የሚገላይል በሽታ ያለኝ ያን በሽታ ይጋራኝና እኔ ሞቼ ቢሆንም እሱ ግን ያን በሽታዬን ተጋርቶኝ ንጉስ ይሁን ይቀጥል አለ። ከዛ አስተዋይዋ ሴት ስትጠራ በፍጹም አለች። አፍተር ኦል ሺ ኢዝ ስማርት አይደለም፣ ለምን በሽታ አጋራለሁ? ምን ካንተ ጋር አስታመመኝ ማለት አይቅርብኝ እኔ ብላ ሄር ኢንተለጀንስ በዛ ወጣች። ቆንጆዋ መጣች። እሷ በፍጹም አትደራደርም ራሱ፣ ምክንያቱም ከታመመች አታምርማ። ከዛ በኋላ ከዛ ሶስተኛዋ መጨረሻ ላይ ያው ሁሉም ሲያገባ ያገባት ናት። እሷም ተጠራች። አብረሽ ሞቺ ስትባል ለምን ሞታለሁ አለች። ምክንያቱም ያው ኤክስትራ ናታ። አንደኛ ያው ሚኒንግለስ ነው። ሰው ጨምሮ ሲያመጣሽና ፈልጎ ሲወስድሽ የተለያየ